አንዳንድ ጊዜ አንድ ሰው ለመጥፋት ሰዓታት ወይም ቀናት አያስፈልጉትም። ለወጣቷ ማውራ መሪ 7 ደቂቃ ብቻ በቂ ነበር። እንደ አውሮፓውያን አቆጣጠር ፌብሩዋሪ 9 2004 ብርድ በነገሰበት የኒው ሃምፕሻየር ምሽት አንዲት ወጣት መኪናዋን አጋጭታ መንገድ ዳር ቆመች። በአካባቢዋ ነዋሪዎች አንዱ ረዳት ሊጠራላት ሄዶ በተመለሰ በ7 ደቂቃ ውስጥ ግን ማውራ መሪ የለችም። መኪናዋ ተቆልፏል፣ እቃዎቿ ውስጥ አሉ። እሷ ግን ልክ እንደ ጭስ በነነች። ዛሬ በዓለም ላይ እጅግ አነጋጋሪ የሆነውን የማውራ መሪን ሚስጥራዊ መጥፋት በጥልቀት እንመረምራለን። እንቆቅልሽ የሆነው ጉዞ። የ21 ዓመቷ ማውራ መሪ የማንቸስተር ዩኒቨርሲቲ የነርሲንግ ተማሪ ነበረች። ነገር ግን ከመጥፋቷ ጥቂት ቀናት በፊት ባህሪዋ እንግዳ ሆነ። ለፕሮፌሰሮቿ ቤተሰቤ ውስጥ ሰው ሞቷል የሚል የውሸት ኢሜል ላከች። የሚገርመው ግን የሞተ ሰው አልነበረም። ማውራ መኪናዋን ይዛ ወደ ሰሜን አቅጣጫ ጉዞ ጀመረች። ለምን? ወዴት? እስከ ዛሬ ድረስ ማንም የሚያውቀው ነገር የለም። ያ አስፈሪ 7 ደቂቃ። ከምሽቱ 1 ሰዓት ከ30 አካባቢ ማውራ በአንድ ጠባብ ኩርባ መንገድ ላይ መኪናዋን አጋጭታ በረዶ ላይ ቆመች። አንድ የአውቶቡስ ሹፌር በአካባቢው ሲያልፍ አይቷት እርዳታ ትፈልጊያለሽ ሲል ጠየቃት። እሷ ግን የፖሊስ ረዳት ጠርቻለሁ በማለት መለሰችለት። ሹፌሩ ግን ስጋት ስለገባው ወደ ቤቱ ሄዶ ለፖሊስ ደወለ። ፖሊስ አደጋው ቦታ ለመድረስ የፈጀበት 7 ደቂቃ ብቻ ነበር። ነገር ግን ፖሊሱ ሲደርስ መኪናዋን ብቻ ነው ያገኘው። ማውራ የለችም። በጣም የሚገርመው ነገር መሬት ላይ በረዶ ቢኖርም የሰው ፈር ወይም የእግር ኮቴ ወደ የትኛውም አቅጣጫ አልታየም። ልክ ከመኪናዋ እንደወጣች ወደ ሰማይ እንደበረረች ያህል ነበር። ታገተች ወይስ ራሷን ሰወረች? የማውራ ጉዳይ 3 ጥያቄዎችን ያስነሳል። አንደኛ፣ በዚያች 7 ደቂቃ ውስጥ ሌላ መኪና መጥቶ አፍኗት ይሆን? ሁለተኛ፣ ወደ ጫካ ገብታ በብርድ ተመታ ይሆን? ፖሊሶች ጫካውን ለሳምንታት ቢፈትሹም ምንም አላገኙም። ሶስተኛውና እጅግ አጠራጣሪው ግምት ደግሞ ማውራ አዲስ ህይወት ለመጀመር ራሷን ሰወረች የሚለው ነው። ነገር ግን ስልኳን፣ የባንክ አካውንቷ ከዚያን ቀን በኋላ ዳግመኛ አልተንቀሳቀሰም። 22 ዓመታት አለፉ። የማውራ መሪ ታሪክ ዛሬም ድረስ በሺዎች የሚቆጠሩ ሰዎችን እያነጋገረ ነው። እናንተስ ምን ይመስላችኋል? በዚያች 7 ደቂቃ ውስጥ ምን ተከስቶ ሊሆን ይችላል? የዚህን ቀጣይ መረጃዎችና ሌሎች እውነተኛ ወንጀሎችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ።